ከሰሜን አሜሪካ አህጉር በስተሰሜን ምዕራብ ጫፍ ላይ በበረዶ በተሸፈኑ ግዙፍ ተራሮችና በወሰን አልባ የበረዶ ግግሮች በተከበበችው ታላቋ የአሜሪካ ግዛት አላስካ ልብ ውስጥ እንገኛለን። በአስፈሪዎቹና ግርማ ሞገስ በተላበሱት የአላስካ ተራሮች መካከል ተደብቃ የምትገኝ አንዲት እጅግ የምትደንቅ ከተማ አለች። ግማሽ ያህል ነዋሪዎቿ በሕይወት ዘመናቸው ሞቅ ያለችውን ፀሐይ ለሳምንታት ያህል ሳያዩ በጭጋግና በጨለማ ውስጥ ይኖራሉ። የሚገርመው ደግሞ ይህች ከተማ የራሷ የጎዳና ስም ዝርዝር የላትም። የተለያዩ ሰፈሮችም አይታወቁም። ምክንያቱም ነዋሪዎቿ በሙሉ ከነ ሕፃናት ትምህርት ቤታቸው፣ ከመንፈሳዊ ቤተ ክርስቲያናቸው፣ ከደህንነት ፖሊስ ጣቢያቸውና ከመኖሪያ ቤታቸው ጋር በአንድ ግዙፍና አስደናቂ ሕንፃ ውስጥ ብቻ ተጠቅልለው ይኖራሉ። ይህች አስደናቂ ስፍራም ዊቲየር ትባላለች። ታሪኳ ደግሞ ከምናስበውና ከምናለመው ምናብ በላይ እጅግ ምስጢራዊና አነጋጋሪ ነው። ጤና ይስጥልን ውድ የቻናላችን ተከታታዮች፣ ዛሬ በምናባችን ወደዚህች ድንቅና እንግዳ ስፍራ በጋራ እንጓዛለን። በዚህ ልብ አንጠልጣይ ታሪክ ውስጥ የሰው ልጅ ከተፈጥሮ ጭካኔና ብርድ ጋር ተላምዶ እንዴት ራሱን እንደገና እንደፈጠረም በጥልቀት እንቃኛለን። የዊቲየርን ምስጢራዊ አመሰራረት፣ አስፈሪውን የአየር ንብረትና የነዋሪዎቿን ልዩ የኑሮ ዘይቤ በከፍተኛ ጉጉት ደረጃ በደረጃ አብረን እንገልጸዋለን። እስከ መጨረሻው አብራችሁን ቆዩ። ዊቲየር በደቡባዊ አላስካም በፕሪንስ ዊልያም ባሕረ ሰላጤ ጠርዝ ላይ በግርማ ሞገስ የምትገኝ ከተማ ናት። በዙሪያዋ ከፍ ያሉ የተሰባበሩ የሚመስሉ የበረዶ ተራሮችና ጥልቅ የውቅያኖስ ወሽመጦች በከፍተኛ አጥርነት ተኮልኩለው ይታያሉ። ይህ መልክዓ ምድራዊ አቀማመጥና የተፈጥሮ መታደል እጅግ ውብ ቢሆንም ለነዋሪዎቿ ግን ዘወትር ከባድና ፈታኝ ኑሮ እንዲጋፈጡ ፈርዶባቸዋል። ከሁሉም የዓለማችን ከተሞች ፍጹም ገለልተኛ መሆኗ ደግሞ ከውበቷ ባልተናነሰም ታሪኳን እጅግ ልዩና አጓጊ ካደረጉት ምክንያቶች ዋነኛው ነው። ብዙዎች የዚህችን ከተማ ታሪክ ለመጀመሪያ ጊዜ ሲሰሙ በቀላሉ ማመን ያቅታቸዋል። እንዴት ትምህርት ቤት፣ ሆስፒታልና መኖሪያ ቤት በአንድ ጣሪያ ስር ሊሆኑ ይችላሉ ብለው በከፍተኛ መደነቅ ይፈዛሉ። የዊቲየር ታሪክ ግን ከወታደራዊ ምስጢር ተነስቶ ወደ ሕያውና ልዩ ማኅበረሰብ የተሸጋገረ አስደናቂ ጉዞ ነው። ዊቲየር የተመሠረተችው በሁለተኛው የዓለም ጦርነት ወቅት እንደ አውሮፓውያን አቆጣጠር በ1943 ነበር። የአሜሪካ ጦር ሰራዊት ይህንን ስፍራ የመረጠው በአጋጣሚ አልነበረም። አካባቢው ከዓመቱ ውስጥ ከ80 በመቶ በላይ ጊዜ በጥቅጥቅና አስፈሪ ጭጋግ የተሸፈነ በመሆኑ ከጠላት የስለላ አውሮፕላኖች እይታ ተሰውሮ ለምስጢራዊ ሥራዎች እጅግ ተስማሚ ሆኖ ተገኘ። ይህ የተፈጥሮ ጋሻ ወታደራዊ ምስጢርን በብቃት ለመጠበቅ ትልቅ መሸሸጊያ ሆነላቸው። ወደ ስፍራው ለመድረስ ግን እጅግ ከባድ እንቅፋት ነበረ። በዙሪያ ያሉት ግዙፍና የተሰባበሩ ተራሮች ማንኛውንም ቀጥተኛ የመንገድ ግንባታ ፍጹም የማይቻል አድርገውት ነበር። ጦሩ ይህንን ፈተና ለመስበር በተራራው ግራና ቀኝ ቀዳዳ በመቆፈር ረጅም ዋሻ መስራት ጀመረ። ይህ ዋሻ እስከ ዛሬ ድረስ ወደ ከተማዋ የሚያደርስ ብቸኛው የመሬት ውስጥ የመግቢያ በር ሆኖ ያገለግላል። ጦሩ በተጨማሪ የባቡር መስመርና ወደብ በመገንባት ወታደራዊ ቁሳቁሶችን በቀላሉ ማጓጓዝ የሚያስችል መሠረተ ልማት ዘረጋ። ወደቡ ከቀዝቃዛ የበረዶ ውሃ ነፃ ሆኖም ዓመቱን ሙሉ አገልግሎት መስጠት የሚችል በመሆኑ ትልቅ ስትራቴጂካዊ ጠቀሜታ ነበረው። በጥቂት ዓመታት ውስጥ ዊቲየር በሺዎች ለሚቆጠሩ ወታደሮች መተላለፊያና መሠረት ሆነች። ይህ ግንባታ ደግሞ ወደፊት የከተማዋን ልዩ ማንነት የሚቀርጽ ትልቅ መሠረት ጣለ። ለወታደሮቹና ለቤተሰቦቻቸው ተስማሚ መኖሪያ ለመስጠት ሲባል ጦሩ እንደ አውሮፓውያን አቆጣጠር በ1957 ግዙፍ ሕንፃ መገንባት ጀመረ። ይህ ባግች ታወርስ ተብሎ የሚጠራው ግዙፍ ሕንፃ በወቅቱ በነበረው የአላስካ ግዛት ትልቁ ሕንፃ ተብሎ ተመዘገበ። ሕንፃው 14 ፎቆች ያሉት ሲሆን ውስጡ የመኖሪያ ክፍሎችን፣ የሕክምና አገልግሎትንና የመዝናኛ ስፍራዎችን አጠቃሎ ይዟል። ይህ ድንቅ ንድፍ ወደፊት መላው የከተማዋ ነዋሪዎች በአንድ ጣሪያ ስር የሚኖሩበትን መንገድ ያመቻቸም ታሪካዊ እርምጃ ሆነ። ጦርነቱ ካበቃ በኋላ የአሜሪካ ጦር ፍላጎት በዊቲየር ላይ ቀስ በቀስ እየቀነሰ መጣ። እንደ አውሮፓውያን አቆጣጠር በ1960ዎቹ አጋማሽ ላይ ብዙዎቹ ወታደራዊ ተግባራት ሙሉ በሙሉ ተቋረጡ። በሺዎች የሚቆጠሩ ወታደሮች ስፍራውን ጥለው ሲወጡ ከተማዋ ልትጠፋና የባዶነት ምድር ልትሆን ትንሽ ብቻ ቀርቷት ነበር። የቀሩት ጥቂት ነዋሪዎች ግን እጅግ የተለየና ደፋር ውሳኔ ወሰኑ።
ገለልተኝነቷና አስፈሪው የበረዶ አየር ንብረት ብዙዎችን ወደ ሌላ ስፍራ ቢያባረርም አንዳንዶች ግን በዚህ ጨለማ ምድር ለመቆየት ወሰኑ። እነዚህ ቆራጥ ነዋሪዎች ትልቁን ወታደራዊ ሕንፃ ወደ ሲቪል መኖሪያነት መቀየር ጀመሩ። ቀስ በቀስ ትምህርት ቤት፣ ትንሽ ሱቅና የመንግሥት ጽሕፈት ቤት በሕንፃው ውስጥ ከፈቱ። ይህ ሽግግር የከተማዋን ማንነት ከወታደራዊ ጣቢያነት ወደ ልዩ ማኅበረሰብነት የቀየረ ወሳኝ ምዕራፍ ሆነ። ዊቴር እንደ አውሮፓውያን አቆጣጠር በ1969 በይፋ እንደ ከተማ ተመዘገበች። በዚህ ወቅት የነዋሪዎቿ ቁጥር ከ200 አይበልጥም ነበረ። አብዛኞቹ ነዋሪዎች በዓሣ ማጥመድ፣ በወደብ አገልግሎትና በኋላ ላይ በቱሪዝም ሥራ ላይ ተሰማሩ። ማኅበረሰቡ ትንሽም ቢሆን እርስ በእርሱ እጅግ በጣም የተሳሰረና የጠበቀ ግንኙነት መስርቷል። ለብዙዎቹ ነዋሪዎች ዊቴር ውስጥ መኖር ቀላል ምርጫ አልነበረም። የከፍተኛ ብቸኝነትና ከውጭው ዓለም የመገለል ስሜት ዘወትር አብሯቸው ይኖራል። ሆኖም ግን ብዙዎቹ ይህንን ልዩና አስደናቂ የኑሮ ዘይቤም በራሳቸው ፈቃድ የመረጡት ሆን ብለው ነው። ለእነርሱ ዊቴር ከባድ የተፈጥሮ አካባቢን ከመጋፈጥ ባለፈ የቤተሰብ ያህል ፍቅርና ቅርበት የሚሰማት ማኅበረሰብ ሆናለች። የባግች ታወርስ ሕንፃም ዛሬ ላይ የዊቴር ነዋሪዎችን ከ90 በመቶ በላይ የሚያስተናግድ ብቸኛ የመኖሪያ ስፍራ ሆኗል። በሕንፃው ውስጥ የፖስታ ቤት፣ የፖሊስ ጣቢያ፣ የከንቲባ ጽሕፈት ቤትና ትንሽ የቤተ ክርስቲያን ክፍል ይገኛሉ። ነዋሪዎች ከቤታቸው በረዶ ላይ ሳይወጡም አስፈላጊውን አገልግሎት ሁሉ በሕንፃ ውስጥ በሚገኙ የውስጥ መተላለፊያዎች በኩል ማግኘት ይችላሉ። ይህ አደረጃጀት በተለይ ለክረምት ወራት እጅግ አስፈላጊ ደህንነትን ይሰጣል። ትምህርት ቤቱ ደግሞ በተለየ ሕንፃ ውስጥ የሚገኝ ቢሆንም ከባግች ታወርስ ጋር በተዘረጋ የመሬት ውስጥ መተላለፊያ ተያይዟል። ይህ መተላለፊያም ልጆች በአስፈሪ የበረዶ አውሎ ነፋስ ወቅት እንኳ ደህንነታቸው ተጠብቆ ትምህርት ቤት እንዲደርሱ ያስችላቸዋል። በክረምት ወራት ውጭ ያለው የሙቀት መጠን እጅግ ዝቅተኛ ስለሚሆን ያለዚህ መተላለፊያ ትምህርት ማከናወን ፍጹም አዳጋች ይሆን ነበር። ይህ ንድፍ ለጠቅላላው ማኅበረሰብ ሕይወት አድን ያህል ትልቅ ጠቀሜታ አለው። በሕንፃው ውስጥ የተለያዩ መጠን ያላቸው መኖሪያ ክፍሎች ይገኛሉ። ከነጠላ እስከ በርካታ ክፍል ያላቸው ቤተሰባዊ አፓርታማዎች። አንዳንድ ነዋሪዎች ከመስኮታቸው በቀጥታ የበረዶ ተራሮችንና የባሕር ወሽመጦችን አስደናቂ እይታ ያገኛሉ። ሌሎች ደግሞ ወደ ውስጣዊ አዳራሽ የሚያመለክቱ ክፍሎች ስላሏቸው የፀሐይ ብርሃንም ብዛም አያገኙም። ይህ ልዩነት በነዋሪዎች መካከል የተለያየ የኑሮ ተሞክሮን ይፈጥራል። ረጅም የውስጥ አዳራሾች ብዙ ጊዜ የነዋሪዎች መገናኛና መጫወቻ ስፍራ ይሆናሉ። ሕፃናት በክረምት ወራት በእነዚህ አዳራሾች ውስጥ ብስክሌት ሲነዱ ወይንም ኳስ ሲጫወቱ ማየት የተለመደ ነው። ጎረቤቶች በእያንዳንዱ ቀን ደጋግሞ ስለሚገናኙ ግላዊነት የሚባል ነገር ብዙም ቦታ የለውም። ይህ ቅርበት ግን ጠንካራ አንድነት ከመፍጠሩ ባለፈ አልፎ አልፎ ውጥረትንም ይፈጥራል። ዊቴር በዓለም ላይ ካሉ እጅግ ከባድና አስቸጋሪ የአየር ንብረት ካላቸው ስፍራዎች አንዷ ተብላ ትታወቃለች። ዓመታዊው የበረዶ መጠን አማካይ 15 ሜትር ያህል ይደርሳል። ነፋሱ ደግሞ በሰዓት እስከ 100 ማይልስ በሚደርስ አስፈሪ ኃይል ሊነፍስ ይችላል። እነዚህ ሁኔታዎች የዕለት ተዕለት ኑሮን ወደ እውነተኛ የሕልውና ፈተና ይቀይሩታል። በክረምት ወራት ፀሐይ ለሳምንታት በደመና ስር ተደብቃ ልትቆይ ትችላለች። ይህ የብርሃን እጥረት በነዋሪዎች ስሜት ላይ ከባድ ተጽዕኖ ያሳድራል። ብዙ ነዋሪዎች በክረምት ወራት ድብርት መሰል ስሜት እንደሚሰማቸው ይናገራሉ። ይህ ክስተት በሳይንስ ዓለም ወቅታዊ ስሜት መዛባት ሲዝናል አፌክቲቭ ዲስኦርደር በመባል ይታወቃል። አንተን አንደርሰን የተባለው መታሰቢያ ዋሻ በቀን ውስጥ በተወሰኑ ሰዓታት ብቻ ክፍት ሆኖ ማታ ላይ ሙሉ በሙሉ ይዘጋል። በዚህ ምክንያት ነዋሪዎች ድንገተኛ የሕክምና ጉዳይ ቢያጋጥማቸው እንኳ ወዲያውኑ ከከተማዋ መውጣት አይችሉም። ይህ ገደብ ስፍራውን ከሌላው ዓለም የበለጠ የተነጠለ ያደርገዋል። ብዙዎች ይህንን እውነታ ሲያውቁም በእጅጉ ይደነግጣሉ። ይህ አይነቱ ከባድ ሁኔታ ቢኖርም የዊቴር ነዋሪዎች ግን ልዩ የመቋቋም ብቃት አዳብረዋል። እርስ በርስ በመረዳዳትና ማኅበራዊ ግንኙነታቸውን በማጠናከር ብቸኝነትን ይታገላሉ። ብዙዎቹ የክረምቱን ጨለማ ወራት ለውስጣዊ የፈጠራ ሥራዎችና ለቤተሰብ ጊዜ ይጠቀሙበታል። ይህ መንፈሳዊ ጥንካሬ የከተማዋን ታሪክ ከድካም ባለፈ የተስፋና የጽናት ትርክት እንዲሆን አድርጎታል። በበጋ ወራት ግን የዊቴር ገጽታ ፍጹም ይቀየራል። ግዙፍ የቱሪስት መርከቦች በየሳምንቱ ወደብ ላይ ይደርሳሉ።
በሺዎች የሚቆጠሩ ጎብኚዎች በግርማ ሞገስ ወደ ተከመሩት የበረዶ ግግር ተራሮችና የባሕር ወሽመጦች ጉዞ ለማድረግ ስፍራውን ያቋርጣሉ። ይህ ወቅት ለከተማዋ ኢኮኖሚ ትልቅ ሕይወትን ይዘራል። ብዙ ነዋሪዎች በዚህ ወቅት ትንንሽ ንግዶችን በመክፈት ተጨማሪ ገቢ ያገኛሉ። ካፌዎች፣ የመዋቢያና ማስታወሻ ዕቃ መሸጫ ሱቆችና የጀልባ ጉዞ አገልግሎቶች በጊዜያዊነት ይከፈታሉ። ጎብኚዎች ብዙ ጊዜ የከተማዋን ልዩ የኑሮ ዘይቤ ሲያውቁም በከፍተኛ መደነቅ ይዋጣሉ። ብዙዎቹ ስፍራውን ከተማ በአንድ ጣሪያ ስር በሚል ቅጽል ስም ይጠሩታል። ወደ ክረምት ወራት ሲመለሱ ግን ፍጹም የተለየ ገጽታን ይላበሳሉ። አብዛኞቹ ጊዜያዊ ንግዶች ይዘጋሉ፣ ጎዳናዎችም ጸጥ ይላሉ። የቋሚ ነዋሪዎች ቁጥር ደግሞ ወደ 260 ገደማ ብቻ ይወርዳል። ይህ ወቅታዊ ልዩነት የከተማዋን ኑሮ በእጅጉ ተለዋዋጭ ያደርገዋል። ትምህርት ቤቱ በጣም ትንሽ ቁጥር ያላቸውን ተማሪዎች ብቻ ያስተናግዳል። በአንዳንድ ክፍሎች ውስጥ ከ5 ተማሪዎች የማይበልጡበት ጊዜም አለ። መምህራን ከተማሪዎቻቸው ጋር እጅግ የቀረበና የሞቀ ግንኙነት ይመሰርታሉ። ይህ ትንሽ መሆናቸው በራሱ የተለየና ድንቅ የትምህርት ተሞክሮን ይፈጥራል። ዛሬ ላይ ዊቲየር በዓለም ላይ ትኩረት የሚስብ ልዩ የጥናት ርዕሰ ጉዳይ ሆናለች። ጋዜጠኞችና ተመራማሪዎች ስለ እሷ ልዩ የኑሮ ዘይቤ ለማወቅ ደጋግመው ይመላለሳሉ። ዘጋቢ ፊልሞችና ጽሑፎች ስፍራውን ለዓለም አስተዋውቀዋል። ይህ ትኩረት ግን የነዋሪዎችን የዕለት ተዕለት ኑሮ ብዙም አልቀየረውም። ብዙ ነዋሪዎች ለቱሪስቶች ጥያቄ በትዕግሥት ምላሽ ይሰጣሉ። ለእነርሱ ይህ ኑሮ እንግዳ ሳይሆን የተለመደ የዕለት ተዕለት እውነታ ነው። ልጆቻቸው በዚያ አካባቢ ተወልደው ስላደጉ ሌላ አይነት ኑሮ በቀላሉ ሊታያቸው አይችልም። ለእነርሱ ዊቲየር ብቸኛዋና ውዷ ቤታቸው ናት። የዊቲየር ታሪክ ስለ ሰው ልጅ የመላመድ ችሎታ ጥልቅ ትምህርት ይሰጠናል። በአስቸጋሪ የተፈጥሮ ሁኔታ ውስጥ እንኳ አዲስ የኑሮ ዘይቤ መፍጠር እንደሚቻል ያሳያል። ማኅበረሰብ ሲፈጠር ርቀት ሳይሆን ውስጣዊ ትስስር ወሳኝ መሆኑን ያስተምረናል። ይህ ትምህርት ከአላስካ ድንበር አልፎ ለዓለም ሁሉ ትልቅ መልእክት ይዟል። ስለ ዊቲየር አላስካ ልዩ የኑሮ ታሪክ የቃኘንበት አስደናቂ ጉዞ ይህንን ይመስል ነበር። ታሪኩን እንደወደዳችሁት ተስፋ እናደርጋለን። ተመሳሳይ አስገራሚ የከተማ ታሪኮችን ለማግኘት ቻናላችንን ሰብስክራይብ ማድረግ አትርሱ። የላይክ ምልክቱንም በመጫን ተጨማሪ ሥራዎቻችንን እንድናቀርብ ድጋፍ ስጡን። በሚቀጥለው አዲስና ልብ አንጠልጣይ ታሪክ እስከምንገናኝ ድረስ ሰላም።